ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ አይሚ ፕላትፎርም ሆስት እና ኤጀንት አመዘጋገብ እንዲሁም ታስክ አሰራር እና ሌሎችም የተካተቱበት ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉ ግብዣዬ ነው። በመጀመሪያ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ የደወል ምልክቷን በመጫን ቀጣይ የምሰራቸው ቪዲዮዎች ወዲያው እንዲደርሷችሁ የደወል ምልክቷን መጫን አትርሱ። በተለይም እዚህ ቻናል ላይ በኢንቨስትመንትም ያለ ኢንቨስትመንትም የሚሰሩ አሪፍ የሆኑ የተረጋገጡ የኦንላይን ስራዎችን ፖስት እናደርጋለን። ስለዚህ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ ግብዣዬ ነው። በመቀጠል አፕሊኬሽኑን ከፕላይ ስቶር ዳውንሎድ አድርጋችሁ ከመጣችሁ በኋላ ስትከፍቱት እንደዚህ አይነት ኢንተርፌስ ነው የሚያመጣላችሁ። ሳይን ዊዝ ጎግል ብላችሁ ከገባችሁ በኋላ ኢሜል ያስመርጣችኋል። ኢሜል መርጣችሁ ስገቡ እዚህ ጋር ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል ትሉትና ኢንቫይቴሽን ኮድ እዚህ ጋር XBRP የሚለውን ታስገባውና ሰሚት ትሉታላችሁ። ሰሚት ስትሉት ወደዚህ ነው ይዟችሁ የሚመጣው። ቀስቷ የምታሳያችሁ ፕሮፋይላችሁ ጋር የምትለዋ ጋር ትሄዱና ቢካም ሆስት የምትለዋ ሆስት ለመመዝገብ ቢካም ሆስት የምትለዋን አንዴ ክሊክ እናደርጋታለን። በመቀጠል እዚህ ፎቶ አስገቡ ይለናል። ሪል የሆነ የራሳችንን ጥርት ያለ ፎቶ ነው ማስገባት ያለብን እዚህ ጋር። ስለዚህ ፎቶ እናስገባለን። ኢንቫይቴሽን ኮድ በተመሳሳይ XBRP የሚለውን ካስገባን በኋላ ሰሚት እንለዋለን። ስታርት ላይቭ ትሪያል እንለዋለን። እዚህ ጋር የላይቭ ከቨር ፎቶ አስገቡ ይለናል። ድጋሜ ያንኑ ፎቶ እዚሁ ጋር እናስገባለታለን ቶሎ እንዲቀበለን ማለት ነው። አፕሎድ የሚለውን ከነካን በኋላ ፎቶ ያስመርጠናል። ድጋሜ ያንኑ ፎቶ እናስገባለታለን እዚህ ጋር። የራይት ምልክት አድርጎልናል፣ ፎቶውን ተቀብሎናል ማለት ነው። ስለዚህ አሁን ስታርት ላይቭ የምትለዋ ትበራልናለች ማለት ነው። ያስገባናል፣ ወደ ላይ መግባት እንችላለን ማለት ነው። ይሄ የሙከራ ቪዲዮ ስትሰሩ ከ10 እስከ 15 ደቂቃ ነው ቪዲዮውን የምትሰሩት። ይህንን ቪዲዮ ስትሰሩ እየተጓዛችሁ መሆን የለበትም፣ ጨለማ መሆን የለበትም። ካሜራ ሌላ ሰው ጋር እያወራችሁ ምናምን ነገር ከሆነ ሪጀክት ይደረጋል። ስለዚህ 15ቷን ደቂቃ በጥንቃቄ ላይቫችሁን መስራት አለባችሁ ማለት ነው። ላይቭ ከመጀመራችሁ በፊት የፊት አሻራ ቬሪፊኬሽን መስጠት አለባችሁ። ስታርት ላይቭ የሚለውን ኤክስ ብላችሁ ትወጡና ሚ የምትለዋ ጋር ቬሪፊኬሽን የምትላለች እሷን አንዴ እንነካታለን። ባይንድ ፎን ናምበር ይላል፣ ሪል ፐርሰን ቬሪፊኬሽን ይላል። እዚህ ጋር የዋትሳፕ ቁጥራችንን ባይንድ እናደርግለታለን። ቬሪፊኬሽን ኮድ በዋትሳፕ ይልኩልናል። በመቀጠል ከ8 እስከ 16 ዲጂት ፓስዋርድ የራሳችንን የምንፈልገውን ፓስዋርድ እናስገባለን። ባይንድ አረግን ማለት ነው ስልክ። በዚያ መልኩ ሪል ፐርሰን ቬሪፊኬሽን የሚለውን ስንነካ ደግሞ እዚህ ጋር አፕሎድ ፎቶ ይለናል። አፕሎድ ፎቶ የሚለውን እንነካለን። መጀመሪያ የራሳችንን ፎቶ አፕሎድ ካደረግን በኋላ ስታርት ቬሪፊኬሽን የምትለዋ ትበራለች። ስታርት ቬሪፊኬሽን ስንለው የፍሬም የሰው የፊት ምስል ያመጣልናል። በዚህ ፍሬም ውስጥ ፊታችንን ካስገባን በኋላ ቴክ ፎቶ እንለዋለን፣ እናነሳዋለን ማለት ነው። እንደዛ ካደረግን በኋላ ራይት ያደርግልናል። ሁለቱም ጋር ራይት ምልክት ያሳየናል። ቬሪፊኬሽን ከሰጠን በኋላ ተመልሰን ቢካም ሆስት የሚለው ጋር ሂደን የሙከራ ቪዲዮአችንን መስራት እንችላለን ማለት ነው። ሆስት በዚህ መልኩ መመዝገብ እንችላለን። ኤጀንት ለመሆን ደግሞ እዛው ፕሮፋይላችን ጋር ኤጀንት ጆይን የምትላለች ቢካም ሆስት ከምትለው ጎን እሷን አንዴ ስንነካት ዋትሳፕ ላይን አስገቡ ይላል። የስልክ ቁጥር ማለት ነው። ፕላስ 251 ብለን 9 ብለን ነው የምንጀምረው ስልክ ስናስገባ እንደሚከተለው ፕላስ 251 9 19 76 እያለ ይቀጥላል። ስልክ ቁጥራችሁን የዋትሳፕ ቁጥራችሁን ታስገባላችሁ ማለት ነው። ከታች ኤጀንት ኔም ይላል። ለምሳሌ እኔ
ቱባ አለዋለሁኝ። ቱባ አልኩት። ሎኬሽን ከታች ኢትዮጵያ ነው የምንለው። ኢትዮጵያ ብለን ሰርች ስናደርግ ይመጣልናል። ኢትዮጵያ የሚለውን እንመርጣለን። ኤጀንት ሎጎ የሚለው ጋር የፈለጋችሁትን አይዘር የራሳችሁን ፎቶ ኦር ፖስተር ማስገባት ትችላላችሁ። ልክ እንደ ሆስት እና ኤጀንት ስንሞላ የራሳችንን ፎቶ ግዴታ ማድረግ የለብንም። እዚህ ጋር ስክሪንሹት አስገቡ ይለናል። ምንድነው የሚለው ሌላ ፕላትፎርም ላይ የሰራችሁበትን ኤጀንት ለመሆን ሌላ ፕላትፎርም ላይ መስራታችሁን ማረጋገጥ ይፈልጋል። ስለዚህ እኔ አሁን ሌላ ቦታ የሰራሁበትን ፕሮፋይሌ ጋር ሄጄ የምትለው ጋር ሄጄ ስክሪንሹት ካደረኩት በኋላ አምጥቼ አስገባለታለሁ ማለት ነው። እዚህ ጋር ስክሪንሹት ያደረኩትን ሌላ ፕላትፎርም ላይ የሰራሁበትን ማረጋገጫ ስለሚፈልግ እሱን አስገባለታለሁ። አዘርኖት የሚለው ማለፍ ትችላላችሁ። ሲግኒቸር ላይ ፊርማችሁን ታስገባላችሁ። ፊርማው ከተበላ ክሊር ማለት ትችላላችሁ። ክሊር አደረገውና ከእንደገና ስፔሊንግን እጽፍለታለሁ። በመቀጠል ኮንፊርም ነው የሚለው። ሲግኒቸር ሰክሰስፉል ብሎኛል። ኢንቫይቴሽን ኮድ እዚህ ጋር ይጠይቃል። የኤጀንታችሁን ኢንቫይቴሽን ኮድ XBRP መጀመሪያ የሞላችሁትን ኢንቫይቴሽን ኮድ ታስገባላችሁ። እዚህ ጋር ሰሚት ትሉትና ሪቪዊንግ እያላችሁ ነው። ከትንሽ ደቂቃ በኋላ ሜሴጅ ይልኩላችኋል። እንደምታዩት እዚህ ጋር ኤጀንት ጆይን የምትል የነበረችቷ ኤጀንት HQ ነው የምትል እሷ ጋር ትገቡና ኢንቫይቴሽን ኮድ የምትላለች እሷን ኮፒ ታረጓታላችሁ። ድጋሚ ራሳችሁን ቢካም ሆስት የሚለው ጋር ትሄዱና በራሳችሁ ኢንቫይቴሽን ኮድ ራሳችሁን ሆስት አድርጋችሁ ትመዘግባላችሁ ማለት ነው። ይሄ ፎቶ ታስገባላችሁ። ኢንቫይቴሽን ኮድ ላይ ኮፒ ያደረጋችሁትን የራሳችሁን ኢንቫይቴሽን ኮድ ፔስት ታረጉታላችሁ። እዚህ ጋር ሙሉ ሊንኩን ፔስት ስላረኩትኝ ኮዷን ብቻ 4ቷን ዲጂት እሷን ብቻ አስቀርቼ ሰብሚት እለዋለሁ ማለት ነው። ኤጀንት ሆናችሁ የምትመዘገቡ ልጆች መጀመሪያ ኤጀንት ከሆናችሁ ራሳችሁን ድጋሚ ሆስት አድርጋችሁ ካልመዘገባችሁ አይከፍትላችሁም ታስክ። ስለዚህ በራሳችሁ ኢንቫይቴሽን ኮድ ሆስት አድርጋችሁ ድጋሚ ራሳችሁን ትመዘግባላችሁ ማለት ነው። ሰብሚት ትሉታላችሁ። ቀደም እንዳሳየዋችሁ ስታርት ላይቭ ትሪያል ይላል። እዚህ ጋር ፎቶ ታስገባላችሁ። የራሳችሁን ፎቶ ነው እዚህ ጋር ማስገባት ያለባችሁ። ጥርት ያለ ፎቶ እዚህ መመሪያዎች አሉ። እዚህ ጋር ይሄው እዚህ ጋር ተቀብሎናል ፎቶውን። የራይት ምልክት ካሳየ ስታርት ላይቭ የምትለዋ በርታልናለች ማለት ነው። አሁን ላይቭ መጀመር እንችላለን። እንደነገርኳችሁ ላይቭ ሲሰሩ ጨለማ መሆን የለበትም። ወይም እየተጓዛችሁ ባክግራውንዱ ጨለማ ከሆነ ወይ ሌላ ሰው ጋር እያወራችሁ ከሆነ በዚች በ15 ደቂቃ ውስጥ ሪጀክት ይደረጋል። ስለዚህ 15ቷን ደቂቃ በጥንቃቄ መስራት አለባችሁ። እዚህ ጋር ቬሪፊኬሽን መስጠት ነው። ድጋሚ ቬሪፊኬሽን ባይንድ ፎን ናምበር ዋትሳፕ ቁጥራችሁን ባይንድ ታደርጋላችሁ። ቬሪፊኬሽን ኮድ በዋትሳፕ ይልኩላችኋል። እሱን ካስገባችሁ በኋላ ከ8 እስከ 16 ዲጂት ፓስወርድ ሙሉ ይሏችኋል። እሱን ትሞላላችሁ። ሪል ፐርሰን አውተንቲኬሽን ድጋሜ ነው። ቀደም ይሄ ያሳየኋችሁ ነው። ታስክ የሰራነውን እንዴት ክሌም እንላለን የሚለውን ላሳያችሁ በቀጣይ። የምትለው ጋር ፕሮፋይል ጋር ቀስቷ የምታሳየው ኢቨንት የምትላለች እሷን ስትነኳት ከላይ ጀምሮ አሉ። ይሄ ከ7 ቀን በኋላ ያለው ነው። የእናንተ ግን መጀመሪያ ለአዳዲሶች ዌልካም ኒው ሆስት የሚል ይመጣል ከላይ። እዚህ ጋር ገብታችሁ መውሰድ ትችላላችሁ። እዚህ ጋር የቀኑ ሎግን እያለን ስንገባ ፍሪ ስፒን ይሰጠናል። ቶፕ አፕ ሴካርጂንግ የሚለውን ስንነካ ፍሪ ስፒን ይሰጠናል። ይሄኛውን እያሽከረከርን የምናገኛቸውን ሪዋርዶች መውሰድ እንችላለን ማለት ነው። ከዚህ በተጨማሪ እዚህ ጋር የምታገኟቸው ዲያመንድ ስትገዙ 1000 ዲያመንድ ብትገዙ 500 ጌም ኮይን ቦነስ ይሰጣችኋል። ወይም ደግሞ 10000 ዲያመንድ ብትገዙ 1000 ጌም ኮይን ቦነስ ይሰጣችኋል።
የተለያዩ ታጎች ምናምን ነገር አሉ እዚህ ጋር። ለዛሬ የሰራሁላችሁ ቪዲዮ ይህንን ይመስላል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ለሌሎች ሼር አድርጉላቸው። ይመቻችሁ።